ጃፓን የዘመናዊ ቴክኖሎጂና የሚያብረቀርቁ ከተሞች። ግን ከዚህ ዘመናዊ ምስል በስተጀርባ ከሺህ ዓመታት በላይ የቆየ ታሪክ፣ ሚስጥራዊ፣ መንፈሳዊ፣ ባህልን የያዘ የጀግኖች ታሪክ ተደብቆ ይገኛል። ይህ የሳሙራይ ዓለም ነው። ሰላም፣ እንዴት ናችሁ? ዛሬ በደሞ አዲስ በሀገር አቋራጭ ጉዟችን ወደ ጃፓን ጥንታዊ ዓለም እንጓዛለን። ሳሙራይ ማለት በቀላሉ ተዋጊ ማለት ብቻ አይደለም። ሳሙራዮች በጃፓን የፊውዳል ዘመን ከፍተኛ የጦር ባለሙያዎች ነበሩ። ለጌቶቻቸው ታማኝ ሆነው ይገዙ ነበር። በጦርነትም የሰለጠኑ ነበሩ። የሳሙራይ ህይወት ግን ጦርነት ብቻ አልነበረም። ክብር፣ ማንነት፣ ራስ መቆጣጠር፣ ስነ ምግባር የህይወታቸው አካል ነበር። የሳሙራይ ሰይፍ የሆነው ካታናም ከመሳሪያ በላይ የተለየ ትርጉም አለው። የባለቤቱም የክብር ማንነት ምልክት ነው። ሳሙራዮች ከልጅነታቸው ጀምሮ በጦር መሳሪያ አጠቃቀም፣ በፈረስ ግልቢያ እና በጦርነት ስልት ይሰለጥኑ ነበር። ነገር ግን የሳሙራይ ባህል ከጊዜ በኋላ ከጦርነት በላይ የሆነ ባህላዊ ቅርስ መሆኑ ይበልጥ ያስገርማል። አንዳንድ ሳሙራዮች በጽሁፍ፣ በግጥም፣ በስነ ጥበብና በሻይ ስነ ስርዓት ውስጥም ይሳተፉ ነበር። ስለዚህ ሳሙራይ ማለት ሰይፍ የያዘ ሰው ብቻ ሳይሆን የአንድ የጃፓን ዘመን አስተሳሰብ ተወካይ ነበር። በጃፓን ታሪክ ውስጥ ለብዙ ዘመናት እውነተኛ የፖለቲካ ኃይል በንጉሠ ነገሥቱ ብቻ አልነበረም። ሾጉን የሚባሉ የጦር መሪዎች ሀገሪቷን ይመሩ ነበር። በዚህ ዘመን ሳሙራዮች በጌቶቻቸው ስር ይገኙም ነበር። የጃፓን የፊውዳል ስርዓት ለብዙ ዘመናት ቆይቶም ነበር። ጦርነቱም፣ የስልጣን ችግሮችና የቤተሰብ ግጭቶች በሀገሪቱ ታሪክ ውስጥ ትልቅ ሚና ነበራቸው። ከጊዜ በኋላ በጃፓን በተለይም በሾጉናት ዘመን ረጅም የሰላም ጊዜ አሳለፈች። በዚህ ወቅት ሳሙራዮች ከጦር ሜዳ በመራቅ በአስተዳደርና በማህበራዊ ስርዓት ውስጥ የተለየ ሚና ያዙ። ከዚያም ጃፓን ወደ ዘመናዊነት ስትገባ የሳሙራይ ስርዓት ቀስ በቀስ ተወገደ። የሳሙራይ ዘመን ቢያበቃም ታሪካቸው ግን እስከ ዛሬ በጃፓን ባህል ውስጥ ይኖራል። ከሳሙራይ የጦር ዓለም ርቀን ወደ ሌላ የጃፓን ዓለም እንግባ። ሽንቶ በጃፓን ከጥንት ጀምሮ የኖረ ባህላዊ እምነት ነው። በዚህ እምነት በተፈጥሮ ውስጥ መንፈሳዊ ኃይሎች እንዳሉ ይታመናል። ተራራ፣ ወንዝ፣ ዛፍ ወይም የተፈጥሮ ልዩ ስፍራ በመንፈሳዊ ትርጉም ሊታይ ይችላል። ይህም መንፈሳዊ ኃይል ብዙ ጊዜ ካሚ ብለው ይጠሩታል። ለዚህም ነው የሽንቶ ቤተ መቅደሶች ብዙውን ጊዜ ከተፈጥሮ ጋር ተያይዘው የሚገኙት። አንድ ሰው ወደ ቤተ መቅደሱ ሲገባ በመጀመሪያ የሚያየው ቶሪ የሚባለውን በር ነው። ከዓለማዊ ሕይወት ወደ ቅዱስ ስፍራ የሚያሻግር ምልክት ነው። በቤተ መቅደሶቹ ውስጥ ሰዎች ለካሚ ይጸልያሉ፣ ምኞታቸውንም ያቀርባሉ እና ለሕይወታቸው ሰላም ይለምናሉ። ኪዮቶ ጃፓን ጥንታዊ ባህል ከሚታይባቸው ከተሞች አንዷ ናት። ከዚህ ከተማ ውስጥ ብዙ ታሪካዊ ቤተ መቅደሶች፣ ጥንታዊ መንገዶችና ባህላዊ ህንፃዎች ይገኛሉ። ከታዋቂዎቹ መካከል ፋሺሚ ኢኖሪ መቅደስ ይገኛል። በሺዎች በሚቆጠሩ ቀይ ቶሪ በሮች የተከበበች ይህች ስፍራ በጃፓን እጅግ ልዩ ከሆኑ ቦታዎች አንዱ ነው። በቶሪዎቹ መካከል የሚያልፈው መንገድ ወደ ተራራው ለመውጣት ያስችላል። በዚህ ሲጓዙ ከከተማው ጫጫታ ርቀው ወደ ጸጥታ ዓለም እንደገቡ ይሰማዎታል። ይህ የጃፓን ልዩ ውበት ነው። ታሪክና ተፈጥሮ በአንድ ስፍራ ተጋምደው የሚታዩበት መሆኑ ይበልጥ ያስገርማል። ዛሬ ሳሙራዮች በጦር ሜዳ ይታዩ። ፊውዳሏም ጃፓን ወደ ታሪክ ተቀይራለች። ግን ትውስታቸው አልጠፋም። በፊልሞቻቸው፣ በመጽሐፍት፣ በሙዚየምና በጃፓን ባህል ውስጥ እስከ ዛሬ ይኖራል። እንዲሁም የሽንቶ ባህልና
ጥንታዊ የቤተ መቅደስ ከዘመናዊ የጃፓን ሕይወት ጋር አብረው እንደቀጠሉ ይገኛሉ። ይህ ጃፓንን ልዩ የሚያደርጋት አንዱ ነገሯ ነው። ያለፈውን ሳትረሳ ወደፊት መጓዝ። ሳሙራይ የክብርና የታማኝነት ምልክት። ካታና የአንድ ዘመን ማንነት። ሽንቶ ተፈጥሮን ከመንፈሳዊ ዓለም ጋር የሚያገናኝ ባህል እና ጥንታዊ ቤተ መቅደሶች፣ የሺህ ዓመታት ታሪክ ምስክሮች። ጃፓን ዛሬ የዘመናዊ ቴክኖሎጂ ሀገር ብትሆንም በደኖቿ ውስጥ በቤተ መቅደሶቿና በባህሏ ውስጥ የጥንቱን ዓለም አሁንም ድረስ እየኖሩት ይገኛሉ። ምናልባትም የጃፓን ትልቁ ሚስጥር ያለፈውን ታሪክ ሳትረሳ ከዘመኑ ጋር መራመዷ ሊሆን ይችላል። ይህች ጃፓን ናት። የሳሙራይ ሰይፍ፣ የሽንቶ መንፈስና የጥንታዊ ቤተ መቅደሶች የማይረሳ ታሪክ። በደሞ አዲስ በሀገር አቋራጭ ጉዟችን ጃፓንን አስጎበኘናችሁ። ሰላም።